ለምንድነው ራሳችን ለራሳችን ጠላቶች ይሆን ነው? የምንችለውን ነገር አልችለውም ብለን የተቀመጥነው፣ የሚሆነውን ነገር አይሆንም ብለን በሚሆን ነገር ላይ ተስፋ ቆርጠን የተቀመጥነው። እንዴ ቆይ አብዛኛውም ነገር ከሙከራ ይመጣል አይደል እንዴ? ሞክረን ያቃተን እንደሆነ እንተወዋለን። ሳንሞክር ግን አይ ይሄማ አይሆንም ብለን ደምድመን አትቺም ብሎ ውስጣችን ላይ የሚነግረንን ነገር አምነን ተቀብለን ለራሳችን ጠላት ሆነናል። አብዛኞቻችን ማለት ነው። በፍርሃት ታስረናል። ይሄ ለእናንተና የተሰጠ ብለን እስከ መደምደም፣ ይሄማ ለእኛ አይሆንም፣ ይሄማ ለእነ እከሌ ነው፣ ይሄማ በቃ እኔ ይህንን አልችልም። እንዴ ለመቻል እየተፈጠረ እንጂ ችሎ የተፈጠረ አለ እንዴ? ለምንድን ነው በዚህ ልክ አልችልም ብዬ ራሴን ደምድም ያስቀመጥኩት? ይህን ሁሉ አመት የት ነበርኩኝ ብዬ ራሴን የምጠይቀው ጥያቄ ሁልጊዜ ይገርመኛል። ለምን እስከ ዛሬ ለምንድን ነው የማልችል እየመሰለኝ የኖርኩት? ብዙ እኮ የማይቻሉ ከባድ የሆኑ ነገሮችን እኮ ችያለሁ። እነዛን ነገሮች እንድችል ተሰፍሮ የተሰጡኝ ነገሮች ናቸው አይደለም፣ ግን ለመቻል ሙከራ አድርጌ የቻልኳቸው ነገሮች ናቸው።